ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ ቻሌንጅ ይዤላችሁ መጥቻለሁ። በዛውም ፀጉሬን እየሰራሁ ከእናንተ ጋር ላውራ ብዬ ነው እና ባለፈው ፀጉሬ ማለት ነው በፊት እንግዲህ ሃይላይት ነበረው፣ ፎቶ ላይ ያስቀምጥላችኋለሁ። ሃይላይት ነበረው፣ በጣም ነበር የምወደው ከለር መቀየር ፀጉሬን እና አሁን ሃይላይቱን በአጋጣሚ ፀጉር ሰሬ ወለደችና እረፍት ወሰደች ማለት ነው እና ከዛን ከእረፍት ከመውጣቷ በፊት ያው ከለሩን ቀየርኩት ማለት ነው። ቀየሬልኝ አልኳት፣ ምክንያቱም እኔም በዛው ብሬክ ልስጠው ብዬ ፀጉሬን ማለት ነው። በደንብ ቆረጠችኝ፣ ያስተካከለችኝ እና ብሬክ ልስጠው ብዬ እንትን አልኩ ማለት ነው። ከዛ ባለፈው ምን መጣልኝ፣ እኔ ድሮ ፀጉሬን ታጥቤ ፍሪዝ ሲያደርገው በጣም ነበር የሚያምረው እና አሁን ግን ከቀለሙ ጋር ከነሙ ከዚህ ከፓይስትራ ከሚሰራው ጋር በቃ ፀጉሬ እየሞተ መጣ። ስለዚህ ለምን ብሬክ አልሰጠውም ብዬ ለአንድ ወር ፀጉሬን ኖ ሂት ከርሊ ብቻ ፎቶን አሳያቸዋለሁ። እሱንም እያደረግኩኝ ለአንድ ወር ብሬክ ሰጥቼው ያየሁት ለውጥ በጣም ነው ደስ የሚለው እና ለምን ይህንን ቻሌንጅ ወደ እናንተ ጋር ይዤ መጥቼ አብረን ቻሌንጁ ከኔ ጋር ተቀላቀሉን ብዬ ነው ማለት ነው። እና እዚህ ቻሌንጅ ላይ እንግዲህ የሚያስፈልገን ነገር በቤት ውስጥ የምትጠቀሙት የምትችሉ ሰዎች ፕሮዳክት አሳያቸዋለሁ ልታገኙት የምትችሉት፣ ወይም ደግሞ ኤግዛክትሊ እሱ ባይሆንም የምታገኙት ብራንድ በአካባቢያችሁ፣ ወይንም ደግሞ የፀጉር ክሪም ማንኛውም አይነት ክሪም መጠቀም ትችላላችሁ፣ ቅባት ማለት ነው። እና ከዛን በቃ እንደዚህ ከፓይስትራ እረፍት እንሰጠዋለን፣ ፀጉራችን ሪከቨር ያደርጋል ለተወሰነ ጊዜ እና እሱም ብዬ አስቤ ነው። እንዴት ነው ይህንን ቻሌንጅ ለአንድ ወር እንቀጥል እንሞክረውና ከአንድ ወር ደግሞ በላይም ከተመቻችሁ በዛ መቀጠል እንችላለን ማለት ነው። እና አሁን እንግዲህ ጊዜው ከርሊ ናቹራል ሄር ኢምፕሬስ የሚደረግበት በጣም ሂውማን ሄር ላይ አርቲፊሻል የሆነ ነገር ላይ ብዙም ብር ከምናወጣ የራሳችን ፀጉር ላይ ኢንቨስት ብናደርግ፣ ፕሮዳክቶችን ላይ ኢንቨስት ብናደርግ ማለት በቃ የሆነ አርቲፊሻል ነገር ከምንጠቀም ፀጉራችንን ብንንከባከበ የራሳችንን በሚለው ነው እና አንዱ እንግዲህ እሱ ነው። እና እኔ እንግዲህ ፎቶዎች አስገባላችኋለሁ በመሀል ዊዛውት ኤኒ ሂት ነው ይሄንን ከርል የምሰራው። ታጥቤም ፍሪዝ አድርገው ራሱ በነጋታው ይደርቃል ፀጉር። የኔ ፀጉር ልክ ሲደርቅ በተፈጥሮም ደረቅ ስለሆነ በነጋታው ፍሪዝ የታጠቡ በማደርገው ይበላሽ ነበር። ይሄኛው ግን ፍሪዝነቱ አንድ አይነት ነው፣ በጣም ነው የሚያምረው። በዛ ላይ ለስላሳ ነው፣ ፕሮዳክት ስለማረግበት ማለት ነው። ጄል ምናምን አላረግም፣ በጄል ፍሪዝ አላረግም፣ አልወድም። በጣም ብዙ ፕሮዳክት ቢልዳፕ ሲሆን ፀጉሬ ላይ ለራሴ ምቾት አይሰጠኝም። ብዙ ሰዎች ያደርጋሉ፣ ግን ጄል የምታደርጉ ከሆነ ደግሞ ክሬም የምታረጉበት ይገባል ማለት ነው። እና እኔ አንዳንድ ጊዜ እንደዚህ ስታይል ማድረግ ስፈልግ ብቻ ነው ትንሹ ጄል የምጠቀመው። እሱንም አሳያቸዋለሁ ምን አይነት ጄል እንደምጠቀም። እና በተቻለ መጠን ፕሮዳክቶቹን በአካባቢያችሁ ታገኙት ትገዛላችሁ፣ ካልሆነ ደግሞ ባላችሁ ልትሰሩት ትችላላችሁ ማለት ነው። በጣም ቀላል ነው። እና አንደኛው ይሄ ነው፣ ካሜል ሮዝ የሚባል በጣም ነው በእውነት የምወደው። ይሄ ሶስተኛዬ ነው ስጨርስ ማለት ነው። ትንሽ ነው የሚያስፈልገው እና ሽታም ደግሞ በጣም ደስ ይላል። ይኸውት ክሪምነቱ እንዲህ ነው፣ በቃ ልክ እንደ ሎሽን ነው የሚመስለው፣ ግን የፀጉር ክሪም ነው። በጣም ደስ ይላል እና ብዙ አያስፈልገውም። ያው እንግዲህ አጠቃቀሙን ቪዲዮን እናንተ ፕሮዳክታችሁን ዝግጁ ካደረጋችሁ በኋላ እንዴት አድርገን እንደምንሰራ ደግሞ አሳያችኋለሁ ማለት ነው። ይሄኛው አንድ ነው። ውስጡ ምን ይላል? ሞይስቸር በተር ነው ይሄ፣ ሺያ ቤተር አለበት ውስጡ፣ ግን ሽታ የለውም፣ መጥፎ። አሁን አንዳንድ ፕሮዳክቶች ያሉ ሽታቸው አይመቸኝም። ይሄኛው ግሪን ቲ እና ሆሆባ ኦይል የሚል አለው ማለት ነው እና በጣም ቆንጆ ነው። በጣም ሞይስቸር ነው፣ ሶፍት ነው የሚያደርገው። በዛ ላይ ደግሞ ደስ የሚለኝ ነገር ፀጉሩ ላይ እንደዚህ
ልድፍ አይልም። በጣም ቆንጆ ነው። አንዳንድ ፕሮዳክቶች ልድፍ ይላሉ። ስለዚህ በዚህ ፋንታ ሌላ አይነት ለምሳሌ የፀጉር ቅባት ልትጠቀሙ ትችላላችሁ። ጭቃ ቅባት የሚሆን ክሪምም ልትጠቀሙ ትችላላችሁ። ግን እንደዚህ አይነት ነገር ብታገኙ አሁን ካንቱ ምናምን የሚባሉ ፕሮዳክቶች አሉ እና እንደዚህ አይነት የሞይስቸር ሄር በተር ልትጠቀሙ ትችላላችሁ ኢንስቴድ ማለት ነው። እና ይሄ እውነት በጣም ነው ደስ የሚለው ሽታው። ኦልሞስት ልበላው ምንም አይቀረኝም ማለት ነው። ሌላኛው የሚያስፈልገን ምንድነው? ይሄኛው ራሱ ከሴም ብራንድ ነው፣ ካሚል ሮዝ ነው። እንትን ነው ሃኒ ሙስ ይላል። እንትን ነው ሙስ፣ ይሄ አረፋው ማለት ነው። ላሳያችሁ። እንዲህ ነው የሚወጣው። ይሄ ብዙ አልተጠቀመው፣ ሙሉ ፀጉሩ ላይ አላደርግበትም፣ ጫፉ ላይ ብቻ ነው። ከርኑ ልክ ልጠቀልል ስል የማደርገው። ይሄንንም አጠቃቀሙን አሳያችኋለሁ። ይሄ በቃ እንደ ሙስ ነገር ነው፣ ግን ብዙ ጊዜ ሙሶች ድርቅ ነው የሚሉት ፀጉር ላይ ሲደረጉ ማለት ነው። ይሄ እንደዚህ አይነት የለውም። ሽታውን በጣም ነው ደስ የሚለው። በጣም መጥፎ ሽታ የለውም። በጣም ደስ ይላል ማለት ነው። ይሄም ለጥቁር ፀጉር የተሰራ ነው፣ ለእኛ ለጥቁሮች የተሰራ ነው እና ይሄኛውም ውጭ ሀገር የምትኖሩ ሰዎች በደንብ ይገኛል። ኦንላይን ላይ ልታዙ ትችላላችሁ፣ አክሰሱ ያላችሁ ሰዎች ማለት ነው። ይሄ ሌላኛው ነው። ከዛ ደግሞ ምንድነው የምንጠቀመው እና ደግሞ ይሄ ከተቻለ ይሄኛው ፀጉር መጠቅለያ ማለት ነው። እንዲያደርገን ከተቀለልን በኋላ ጫፏን ብቻ እና ይሄንንም እንዴት እንደምጠቀመው አሳያችኋለሁኝ። ይሄም ደግሞ ሳይዝ አለው። ወፍራምም አለ፣ ቀጭንም አለ፣ እንደ ፀጉራችሁ ርዝመት ማለት። ፀጉራችሁ በጣም ረጅም ከሆነ ትንሽ ወፈር ብታረጉ ታሪፍ ነው። ወይ ወፍራም ከርል የምትፈልጉ ከሆነ በዚህ ሰራላችሁ ማለት ነው። ግን በጣም የኔ ኢዚ ቀላል ነው የምሰራው ማለት ሙሉን በዚህ ተጠቅልል አሉ እና ታያቸዋለሁ በቪዲዮ ላይ። ሌላ የሚያስፈልገው ምንድነው? ያው እንግዲህ ስንታጠብ ሻምፖ፣ ኮንዲሽነር የራሳችሁን መጠቀም ትችላላችሁ፣ ወይንም ደግሞ ሄር ማስክም የራሳችሁ ልትጠቀሙ ትችላላችሁ። ግን ከነዚህ ብራንድም ሻምፖም ኮንዲሽነር ሁሉም ነገር አለው። ግን እኔ እነዚህን ብቻ የምጠቀመው ሻምፖ እና ኮንዲሽነር፣ ሌላ ነው ለፀጉር የምጠቀመው አልሞከርኩትም፣ ግን በጣም አሪፍ ነው። ሪቪውን አይቻለሁኝ፣ እሱ ነው። ስለዚህ እነዚህ ፕሮዳክቶች ሬዲ አድርጉና መቼ እንጀምራለን የሚለውን አናውንስ አደርግላችኋለሁኝ። ቢያንስ ከአንድ ሳምንት ከሁለት ሳምንት ይሄ ቪዲዮ ከተለቀቀ ከአንድ ሳምንት ከሁለት ሳምንት በኋላ ሬዲ ስትሆኑ አንድ ላይ እናደርጋለን እና ደግሞ ዘይታችሁ የቪዲዮ የምታዩ ሰዎች ደግሞ ካያችሁበት ቀን ጀምራችሁ መጀመር ትችላላችሁ። ቢፎር እና አፍተር አስቀምጡ ማለት ለራሳችሁ ማለት ነው። ወይንም ከኔ ጋር ሼር ልታረጉት የምትፈልጉ ሰዎች ካላችሁ ሼር ልታረጉት ትችላላችሁ። በኢንስታግራም አለኝ የኢንስታግራም አካውንቴ፣ በዛ እናያለን ማለት ነው። ጥያቄዎች ካሏችሁ እሱንም እቀበላለሁ። ሄር ኦይሎችን በተሻለ መጠን ኦርጋኒክ የሆኑ ቤታችሁ አዘጋጅታችሁ ብትጠቀሙ እላለሁኝ። እንደዚህ የራሴን ኦይል አሁን ከደጅ መግዛት አቆሚያለሁ፣ ራሴ ነው የምሰራው። እሱንም ከፈለጋችሁ አሳያችኋለሁኝ እና ይሄንን የሄር ጀርኒ ከኔ ጋር ሆናችሁ እንድትቀጥሉ እንትን እላለሁ። እኔ እንግዲህ ዛሬ ይሄ የመጨረሻ ቀኔ ነው እሳት የምሰራው ማለት ነው። ከዛ ከእናንተ ጋር የከርሊ ሄር ጀርኒ እንጀምራለሁ ማለት ነው። ፊድባክ እንስጣጣለን ያለውን ነገር። ስንታጠብ ደግሞ ሄር ማስክ፣ አንዳንድ ፕሮቲን ማስኮችን እያደረግን እንታጠባለን። በጣም ቀላል ነው። ልንታጠብ ስንል ደግሞ ዲታንግል ስናደርገው በጣም ቀላል፣ ማንም ቤት የማይጠፋ ነገር ፍላክሲድ አይጠፋም እና በዛ እናደርጋለን ማለት ነው። ከኔ ጋር እንግዲህ ሆናችሁ እስከ መጨረሻው የሄር ጀርኒውን እንደምትሳተፉ አስባለሁ። አንድ ወር እንሞክርና ከተመቻችሁ እንቀጥላለን። ዋይ ኖት 6 መንዝም ልናደርገው እንችላለን። ጄል ደግሞ የምትፈልጉ ሰዎች ይሄ ብራንድ ራሱ ማለት ነው ክሬምም አለው፣ ሙስም አለው፣ ሁሉም ነገር አለው ይሄኛው ብራንድ። ግን በቃ ይሄ ስለሚመቸኝ ነው እኔ ክሬም የምጠቀመው ከዚህ ብራንድ ማለት ነው። ይሄ ብራንድ ራሱ ኢትዮጵያ ውስጥ አለ እና ጄሉ ከፈለጋችሁ ይሄ ምርጥ ነው። ምክንያቱም ብዙ ጊዜ ጄሎች አይታችሁ ከሆነ ሲደረግ በቃ በጣም ፀጉር ይበጣጥሳል፣ ያበላሻል። ምክንያቱም በጣም ስትሮንግ ነው። ይሄኛው ጄል ግን እንደዛ አይደለም። በእውነት ይሄ ካላመናችሁ አሳያችኋለሁ። 2 ነው እንደውም የገዛሁት አጋጣሚ በስተት ኦርደር ሳረግ 1 አደርጋለሁ ብዬ 2 አዘዝኩኝና እና በጣም ነው ተጠቅሜው አልቆብኝ ወድጄው ድጋሚ የገዛሁት ነው እና
አያበላሽም ፀጉር እንደማንኛውም በጣም ስትሮንግ አይደለም። ጄል በጣም ስትሮንግ ሲሆን ያ ስታይል ሊያሳምረው ይችላል፣ ግን ፀጉር ይጎዳል። ይሄኛው ፕሮዳክት ግን በጣም ምርጥ ነው እና ይሄ ሻምፖ አለው፣ ኮንዲሽነር አለው፣ ኦይል አለው ይሄ ብራንድ ማለት ነው። እና ይሄንን ብራንድ ልትጠቀሙ ትችላላችሁ። እኔ ግን ከዚህ ብራንድ ይሄንን ብቻ ጄሉን ብቻ የምጠቀመው። በእውነት በጣም ሽታው ራሱ በጣም ነው ደስ የሚለው። ሃኒና ጂንጀር ይላል። በጣም ነው በቃ እንትን ይላል፣ ሽታው ደስ ይላል። እና ይሄንን አዘጋጁ ከተቻለ፣ ካልተቻለ ደግሞ ባላችሁ በቤት ውስጥ አድርገን እንሰራለን። እናንተም ደግሞ ቤት ውስጥ ለምሳሌ ይሄን ፕሮዳክት የማታገኙ የተጠቀማችሁትን ፕሮዳክት ሼር እያደረጋችሁ እርስ በርስ እያደረግን እንድንሰራ እላለሁኝ። እንግዲህ አካዌት እስከምንጀምር ድረስ ከኔ ጋር ሆናችሁ ጠብቁ። በቅርብ ቀን ይሄ ቪዲዮ ከተፖሰተ ከሳምንት በኋላ እንጀምራለን ማለት ነው እና ባይ